የሁለታችሁ ነገር በጣም ነው ግራ የገባኝ ትላለች እኮ ለኔ በማለት ታቆማለች። ቃልዬም ነገሩን ለመስማት ትጓጓና ንገሪ ሰኒ ምን ላንቺ ጆከር ምን ትላታለች። እንደገና ካፏ ላይ ትመልሳለች። ማውራት አያስፈልግም ወደ ተግባር መግባት ብቻ ነው ትላለች። በአሁኑ ሰዓት እንግዲህ ጆከር ሙሉ በሙሉ ከቁጥጥር ውጭ ሆኗ መቋቋም ራሱ አቅቶታል። አሁንም ሙሉ በሙሉ ጥፋቱን ሰኒ ላይ አድርጓል። እንግዲህ ደግሞ ይህንን ሊያደርግ የቻለው ብሩኬ በድንገት ሳታስበውና ሳትጠብቀው እሱን አናደዳለሁ ብላ አስባ ባለችበት ብሩኬ ግንባሯን ሲስም አይቶ በዛ እንግዲህ መቋቋም አልቻለም። ዛሬ ከስራው ፍቃድ ጠይቆ ነበረ። አለቃ ሮቤልም እንዴት ነው ጆከር በዚህ ሰዓት እንዴት ፍቃድ ብለህ ትጠይቀኛለህ ይለዋል። በጣም ተቸግሬያለሁ፣ ችግር ላይ ስለሆንኩ ነው እባክህ ይለዋል። በሌላ በኩል ደግሞ እንግዲህ ሰኒ ራኪ ያው በተፈጠረው ነገር ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ ዛሬ ሰኒ ራኪ ወደ ጆከር ስልክ ላይ ትደውልና እንገናኝ ትለዋለች። ከጆከር ጋር ይገናኛሉ። ሆኖም ግን እንኳን ደህና መጣሽ እንዴት ነሽ አልተባባሉም። ምን ፈልገሽ ነው? ለምንድን ነው የመጣሁትም ደግሞ ያንቺን ደውል ሰምቼ ለአንቺ ልመልስልሽ ሳይሆን ሁለተኛ ስልኬ ላይ እንዳትደዊ ላስጠነቅቅሽ ነው ይላታል። ባክሽ ጆከር እንዴ ትልቅ ሰው ሆነን እናውራ ትለዋለች። እናንተ ስትፈልጉ እንዴ ትልቅ ሳትፈልጉ ደግሞ እንዴ ትንሽ ያደርጋችኋል ይላታል። እኔ ሰኒ ትጎዳት ዝም ብዬ ማየት አልችልም። ሆኖም ግን ሰኒ የበቃት መስሎ ነበር። ፈጽሞ ሰኒ አሁንም ትወድሃለች። አሁንም በአንተ ፍቅር እየተቃጠለች ነው። ስለዚህ እባክህ ወደ ነበራችሁበት ተመለሱ ትለዋለች። እንግዲህ ጆከርም አዎ እናንተ ስትሉ እምመጣ እናንተ ስትሉ እምሄድ የኔስ ስሜት እኔስ አልናደድም፣ እኔስ ማንነት የለኝም፣ እኔስ በማለት እንግዲህ የራሱን እንትን ይላል። እንግዲህ እኔ አታናደኝ በትዕግስት ነው እያወራሁ ያለሁት ትለዋለች። አንቺ ለእህትሽ መቼ ቀን አስበሽ ላታቂያለሽ? መቼ ተማላየትና ተማራራቅ በቀር እንደሂት አንቺም ተው አንተም ብለሽ ከመሀላችን ወጥተሽ መቼ ቢላታል። እሷም እንግዲህ በነገራችን ላይ እኔ እንደ እውነቱን ስንነጋገር ራኪ እያጠፋችው ነገር የለም። ማንኛውም ሰው የሚያደርገው ነው። አሁን ጆከር ድርቅ አለ እንጂ ጥፋቱ የራሱ ነው። ምክንያቱም ይቺ ልጅ የታወቀችው እህቱ መሆኑ አሁን ነው። እህቱ ሳኮን እና ምን እንድሉት ጠብቋል? ምን ፈልጓል እንዴ? ትክክል ነች። አንድ ሴት እናንተ ብትሆኑ በሷ ቦታ እህታችሁ ባል እንደዝታችሁን ቢያረጋት ትክክል ነው። እኔ ራሴ በሆነ አድርገዋለሁኝ እንዴ። ስለዚህ በሰዓቱ ጥፋቱ የራሱ ነው። ሁለተኛው አንዴ አላለፉኝም ነው እንግዲህ። ለምን አላለፉኝም? ለምን አልታገሱኝም ነው። እንዴት አድርጉ ይታገሳል? እሳት ነው እኮ በሰዓቱ እሳት ነው፣ ያናድዳል። ስለዚህ ጥፋቱ እነሱ ጋር አይደለም ራሱ ጋር ጥፋት አለ። ስለዚህ እንውሰደው። ለአንዴ አልታረሙኝም አልታገሱኝም በሚለው በሁለቱም ጋር እናድርገው ማለት ነው። ስለዚህ እነ ራኪ ብቻ ጥፋተኛ ሆነው ሊታዩ አይቻልም። በዚህ ልክ ደግሞ ራኪም ጥፋትም ሆነ አንዳችም ነገር የለም። ያረገችው ነገር ትክክል ነው። ዛሬ ጸጽቷትና ወደ እሱ ጋር ሄዳ ጥያቄ ስታቀርብለት ግን ተጀነነባት። እኔ ተረጋግቼ ነው እያወራሁ ያለሁት፣ እህቴ በጣም ነው የምትወድህ ነግሬሃለሁ ትለዋለች። እኔ አልፈልግም፣ እኔ እናንተ ታፈልጉ የምታባሩሪ ትፈልጉኝ የምትወስዱኝ ሰው አይደለሁም፣ እኔ ጋር መብት የላችሁም ይላታል። እንግዲህ ከዚህ ታቅም በላይ በሆነ ሲጨቃጨቁና ሲነዛነዙ የስራ አለቃው ሮቤል ሊመጣ ምንድነው የሚያጨቃጭቃቸው ሲል እንግዲህ ከዛ በኋላ ይሄዳል። ጆከር ይነግረዋል። እንደውም ይለዋል፣ እንደውም እወቅ እኔና ሰኒ የሰኒ ባልተቤት ነበርኩ ይለዋል። ይሄን ተተናገረ በኋላ ቆይ ምናምን ሲለው ጭራሽ መስማማት ሲያቅታቸው ተነስቶ ጆከር ትቶ ይሄዳል። ከዛ ራኪ ነበረች ሰራኪ ሮቤል ጋር እንግዲህ ራኪ 1-2 ቀጠለች። ራኪም ሮቤልም እንግዲህ ሰሜን ደነጋሪው
ጆከር እንደነገረው ራኪን ጥፋተኛ ነበር ያደረጋት ናመስክርለታ እያለ ተከተለው ቢሮ ድረስ ትሄዳለች። ቢሮ ድረስ ከሄዳ ራኪብም መልከኛ ነኝ እንደምናቃት ልትናገረው እዛ ቢሮ ላይ እንግዲህ ድንገት ሰኒ ትመጣባታለች። ሰኒ ስትመጣባት ጠረጴዛ ስር ነው የገባችው። ከዛ በእግሩ ይረግጣታል ሮቤል። ለምንድን ነው የረገጥከው የታለችው? ተተነሳ በኋላ ለምን ተደበቅሽ? ሰኒ ሁለተኛ በህይወቷ እንዳልገባ አስጠንቅቃኛለች። ስለዚህ እዚህ ታገኘች ትናደድብኛለች ትለዋለች። ከዛ በኋላ እንደዛ ከሆነ አንቺ ለምን ህይወቷ ውስጥ ትገቢያለሽ? እንደዛ ብላ ታስጠነቀቀችሽ። ህይወቷ መውጣት አለብሽ ይላታል። እሷም ደግሞ እህቴ ለሰው ነው እንጂ ለራሷ አታቅም፣ ለሰው ስትል ትጎዳለች፣ የምትሆነውን ነገር አታቅም፣ ትጎዳብኛለች እህቴ። እንግዲህ ጆከር ወደ ስራ ሲገባ እንደተለመደው ሰላምታ አንዳችም ነገር የለም ነበር። ተቆጥቶ ጎንደል እያለ ይገባል። ግራ ትጋባኔ ቃልዬ ዛሬ ደግሞ ሰላምታ የለም ወይ ትለዋለች። ጸጥ ይላታል። ቆይ ደግሞ ዛሬ ምን ሆነህ ነው? እንዲሁም ደግሞ ተሰኒጋ ተጣልታችሁ ነው ወይ ትለዋለች። አንቺ ቆይ ሰው ዝም ሲልሽ ለምን አይገባሽ አትይኝም? ለምን ዝም አትይኝም? ይላታል። እንግዲህ ቃልዬም ግራ ትጋባና ቆይ ምን ሆነሃል? ምንድነው የሆንከው? ያደረኩህ ነገር አለ ወይ? ታላቅ ያስቀየምኩህ ነገር አለ ወይ ትለዋለች። ሲጀመር ከዚህ በኋላ አንቺም እንድታወሪኝ አልፈልግም፣ በቃ ተይኝ ይላታል። ይሄ እኮ የስራ ቦታ ነው፣ ስራውም ደግሞ እንድናወራ ያስገድደን። ህጻናቶች አይደለንም፣ ችግር ታለም ተነጋግረን መፍታት እንችላለን። አንቺ ተይኝ እያልኩሽ ነው። ቆይ አንቺ ሰው መረዳት አትችም ወይ? ሰውን መረዳት አትችም ወይ ይላታል። ቃልም ግራ ትጋባና ቆይ ጆከር ታላቅ ያስቀየምኩ ነገር ካለ ወይ አለ ትላለች። በቃ ተይኝ እያልኩሽ ነው። ለምን አትይኝም? ተይኝ አልኩሽ እኮ በተደጋጋሚ ተይኝ አልኩሽ። ተይ ትልሽ ለምን አትይኝም ይላታል። አይ ነገሩን ታላቀው አልተውህም፣ ምክንያቱም ታላቅ ፈጽሞ አልተውህም ትላለች። እንግዲህ ጆከርም ይኸውልሽ እንደኋላ ማታቂውን ጆከር ነው መሆንብሽ፣ ማታቂውን ጆከር ሆኛ አስቀይምሻለሁ፣ ብትይኝ ይሻልሻል ይላታል። እንደውም ተይው ተሁሉም ጣጣ እረፍት ወስጄ ከእናንተ ብገላገል ነው የሚሻለኝ። ከእናንተ እገላገላለሁ፣ እረፍት ወስዳለሁ። ጤነኛ አይደለህም ወይ? እንዴት ነው እንደዚህ ስራ በበዛበትና በዚህ ሰዓት እረፍት ልውጣ የምትለው ትለዋለች። እሱ አንቺን አይመለከትሽም፣ አንቺ ደግሞ ጆከር ተናዳሃል ብዬ ልረዳህ እየሞከርኩ ነው፣ ግን ደግሞ እንደዚህ ስራ በበዛበት ወቅት እረፍት ልውጣ ስትለኝ ዝም አለልሽ። እሱ እንደማንችን ማስፈቀድም ሆነ መናገር አይጠበቅብኝም። እኔ ለአለቃ ነግሬዋለሁ። ቢሆን ደግሞ ወይ አንቺን ወይ እኔን ይሰማናል። ይኸውልሽ ራኪብ ሰኒና ጆከር በጣም በፍቅር ጆከርን ጎርተዋለች። አንቺ እነሱ መሀል አትግቢ ይላታል። እኔም በጣም ተጎርታለች ትለዋለች። አይ በዚህ መሀል አትግቢ፣ ምናልባት አንቺ የፍቅርን ነገር ስሜቱን ላይሽ ላይ ታልደረሰ ላታቂው ትችያለሽ ይላታል። እንግዲህ ራኪብም በፍቅር ተዚህ በፊት ተጎርታለች። እሱን እኔን ማንነቴን ሳታቅ ስለሱ ነገር አታውራ፣ ስለሱ አንተ ማውራት አትችልም። ከምታስበውና ከምትገምተው በላይ ቁስል ተሸክሜ የምኖር ሲልም እኮ እንደዛ ከሆነ የእነሱንም ህመም በደንብ ትረጃዋለች። እንደዛ ተሆነ ልትረጅ ትችያለሽ። አስበሽዋል? በትዳር ተጣመረ ከሚዋደድ ጋር አንድ መስሪያ ቤት መስራት ከባድ ነው ይላታል። እንደዛ እሱም እኔ ሁለቱም እንዲጎዱ አልፈልግም ትላለች። አንድ ነገር ማድረግ አለብን ትላለች ራኪ። ሮቤልም እንግዲህ አንድ ቦታ አብረው መስራታቸው እንደሚጎዳቸው አውቃለሁ ግን ይላል ሮቤል። ራኪብም መሪያም እኮ እኔ የነሱ አብሮ መስራት እንደሚጎዳቸው ነግሬህ ነው። ደግሞ ሁለቱም በጣም ጎበዝ ሰራተኞች ናቸው። ስለዚህ ተስማምተው በአንድ እንዲሰሩ ማድረግ ነው። በኋላ እነሱ ተስማምተው የሚሰሩበት አንዳችም ነገር ሊኖር አይችልም። ግን ጆከር እህቴን ይጎዳት ይችላል ትላለች። ሮቤል ማለት በጣም ብዙ መከራ ስቃይ ያሳለፈ ሰው ነው። በጣም ነው ስቃይ ያሳለፈው። ሰንም ብኮን ስለምትወደው ነው እንደዚህ የምኮነው። እሱም ይወዳታል፣ እሷም ትወደዋለች። ሁለቱም ጋር ፍቅር አለ።
እንጂ መቼም ሊጎዳት አይችልም ይላታል። ራኬብም በዚህ እንኳን እርግጠኛ ልኮን አትችልም ትለዋለች። ሮቤልም እኔ እርግጠኛ እንደሚወዳት ጠንቅቄ አቃል ምንም ጉዳት ያደርስባትም፣ ስለዚህ አትፍሪ አይዞሽ ይላታል። እኔ እንደምልህ ነገር ቢኖር ከነዚህ በኋላ እነሱ አንድ ላይ አይሆኑም። ስለዚህ አንድ ነገር ብቻ ነው የምታደርገው፣ እሱንም ሰኒን ተዝህ አባራት። እሱ እንዲለያዩ ለምን ይሄን ማድረግ ከበደህ? ሰኒን አባራ። ጀመር አንቺ እነሱ ህይወት ውስጥ አትግቢ። ጆከር በጣም ብዙ እንግዲህ ቃልዬም የጆከር እረፍት መውጣት ምንም አልተዋጣትም። ለሰኒ ትነግራታለች። እንዴት በዚህ ጊዜ ሊወጣ ይችላል ጆከር እንዲዛ ያደርግም ብላ ትላለች። ሰኒ ቃልም እኔም ብየው ነበረ ግን ሊሰማኝ አልቻለም። እስቲ አንቺን የሚሰማሽ ከሆነ እባክሽ ንገሪው። በዚህ ሰዓት መውጣት ፈጽሞ የማይታሰብ ነገር ነው። እንኪሳራ ላይ እንወድቃለን። እንደዚህ ስራ ዙሪያችንን በስራ ተወጥረን እንዴት በዚህ ሰዓት ሊወጣ ይችላል? ግራ ገብቶኛል። ሳትወጣ በይው ትላታለች። እንግዲህ ሰኒም እኔም ምን ቤት ውስጥ ነኝና ነው እምለው ትላታለች። እረፍት አትውጣ፣ እኔ ስራው ብቻዬን ይከብደኛል ብለሽ ተናገሪ። ከአንቺ ጋር እስከሆነ ድረስ ምድቡ አንቺ ነሽ፣ የመናገር መብት እያለሽ አንቺን ሊሰማሽ ይችላል ትላታለች። እንግዲህ ሰኒም ግን አንቺ እኔና እሱ እንደማንስማማ እያወቅሽ እንዴት ነው እኔ እምነግረው? እኔና እሱ መቼ ተስማምተን አይተሽ ታቂና ነው እንደዚህ በይ ብለሽ ለስራችን ጆከር ያስፈልገናል። ለዚህ ደግሞ ሁለታችንም ተባብረን እሱ እንዳይወጣ ማድረግ ግድለናል። ለስራው ጆከር አስፈላጊ ነው። ስለዚህ መተባበር አለብን። አንቺ ቀርበሽ በስርዓት አውሪው። ምናልባት መሀላችሁ ያለው ሲፈታ እሱ ሀሳቡን ሊቀይር ይችላል። ከስራ መውጣቱንም ሊያቆም ይችላል። አይታወቅም። እኔም ጆከር መቼም እረፍት አይወጣም። በዚህ ደግሞ እርግጠኛ ነኝ። ይህም ማለት እንዴት በሱ እርግጠኛ ልትሆኝ ይቻልሽ? ጆከር አንድ ነገር አድርጋለሁ ታለ ያደርገዋል። እኔ ጠንቅቄና በደንብ አውቀዋለሁ ጆከርን። ሰኒም እሺ በቃ የቻልኩትን ለማድረግ እሞክራለሁኝ። ራኪ እንግዲህ ወደ እህቷ ቢሮ ትሄዳለች። እህቷ ቢሮ ስትሄድ በእህቷን አላገኘቻትም ነበር፣ ያገኘችው ብሩክን ነበረ። ወይኔ ይቅርታ እህቴ ቢሮ መስሎኝ ታላንኳኳ ገባሁ ትለዋለች። ችግር የለውም የእሷ ነው ይልና መልስ ይሰጣታል። እየከደች ወታለች። እማትቸኩ ተሆነ ጠብቂያት ይላታል። ተዛ ራኪብም ቋረፍትልና ተዛ ብሩኬ አንድ ሁለት ብሩክ እባላለሁ። ይገርምሻን ሰኒ መልካም ስብዕና ያላት ሴት ናት። ኧረ እንደዛ ነው። አብራችሁ ነው የምትሰሩት፣ ተግባባላችሁ ማለት ነው። እኔ ደግሞ ራኪብ እኔ ታላቅ እህቷ ነኝ። መልካም ነገር ስለነገርከኝ ደስ ብሎኛል። ደግሞም መልካምና ጥሩ ልጅ ብሩክ አንተ መሆንህን ሳቅ ደግሞ በጣም ደስ ብሎኝ። ራኬብም ቀስ ብላ ጥያቄ ታቀርብለታለች። ለሱ ወደ እሷ የሚያቀርበው መንገድ ለምን መረክ ትለዋለች። ሰኒ በጣም ጥሩ ልጅ ነች፣ መልካም ነች፣ ታታሪና ጎበዝ ሰራተኛ ነች። ግን ደግሞ ባለፈው የተፈጠረው ነገር ትንሽ ታይረብሻት ነበረ። የተፈጠረው ምን ተፈጠረ እስቲ ንገረኝ ትለዋለች። ያው በዛ በነበረችበት ታላስበውና ታታስበው ግንባሯን ሳምኳት። ከዛ ወዳ ከባድ ግጭት ውስጥ ገባች። በከርተብየው በእኔ ቀናል መሰለኝ ይላል። ራኬብም እንግዲህ አንተ ነበርክ ማለት ነው ባለፈው ሁሉንም ነገር እያበላሻሽ። ሆኖ ግን አንተ ማነህ? እንዴት ነው እሷን ያለ ፍቃዷ የምትሰ ለካ ሰኒ ፊት ሰጥታለች ማለት ነው ትልና እንደገና ምን ትላለች? አሁን ለሰኒ የምታስብና ለሰኒን ከወደድካት እዚህ ቢሮ ውስጥ እያንዳንዱ ነገር የሚሰራውን ነገር እየደወልክ ለእኔ ታሳውቀኛለህ። ስልኬን ያዝ ነገር ትስማማለህ ወይ ትለዋለች። ከጆከር እሷን ለመጠበቅ ምንም ነገር አደርጋለሁ ይላል። ብሩክ ያላወቀው ነገር ጆከር ማን ነው፣ ለምንድን ነው እንደዚህ የሆነው ብሎ መጠየቅ